Today, the government of Libya announced the death of Muammar Gaddafi. ሀቢቢ ልንገራችሁ ሙአመር ጋዳፊ ሲሞቱ 2011 ላይ ባራክ ኦባማ ፕሬዝዳንት በነበረበት ሰዓት የተናገረው ነው። ይሄ ግን ፌክ የሆነ ነገር ነው። ለምን ሙአመር ጋዳፊን የገደላቸው ማን ነው? አሜሪካኖች ናቸው የገደሏቸው። አሜሪካኖች በሰሩት ኦፕሬሽን ነው ሙአመር ጋዳፊ ቱቦ ውስጥ እንደዛ ባለ ሁኔታ የተገደሉት በአሜሪካ ኦፕሬሽን ነው። በነገራችን ላይ ሙአመር ጋዳፊ ለአፍሪካ ዩኒየን በቃ ለአፍሪካ ህብረት ለአፍሪካ አንድነት ያልሰሩ ስራ ያላደረጉት ነገር አልነበረም። ነገር ግን አሜሪካኖች ይሄ ትልቅ ራስ ምታት ነው የሆነባቸው። አያቶላህም እንደዛው። በርግጥ የሃይማኖት መሪ ሃይማኖት ነክ ያዘል መሪ ቢሆኑም አያቶላህ ግን ለሀገራቸው የሚሰው ሰው ናቸው። ስለ ሀገራቸው ምንም ሀገራቸውን አሳልፈው የማይሰጡ ብቸኛ ሰው በዓለም መሪ ቢባል አንደኛው ተጠቃሽ ካሉት ውስጥ እርሳቸው ናቸው፣ አያቶላህ ናቸው። አሜሪካን የኢራንን ነዳጅ መቆጣጠር ትፈልጋለች፣ ያላትን ሀብት መቆጣጠር ትፈልጋለች። ግን አያቶላህ አይሰሙም፣ መስሚያቸው ጥጥ ነው። ለዛም ነው የሌላቸው ኢቭን ከአሜሪካ ጋር የሚፎካከር ወይም ደግሞ የሚስተካከል የጦር መሳሪያ ያላት ሀገር አንዷ ኢራን የሆነችውም ለዛ ነው። የሀገሪቱን ሉዓላዊነት አሳልፈው ላለመስጠት ዋጋ አስከፍሏቸዋል። ያው ዋጋ አስከፍሏቸዋል። ይኸው አሁን በምታዩት ደረጃ እስከ መሪያቸው እስከ መገደል ድረስ ደርሷል። ከዚህ በኋላ ደግሞ የሚፈጠረው ነገር የባሰ እንደ ሊቢያ አይነት ስቴት ውስጥ ልገባም ትችላለች። በርግጥ ግን 40 ምናምን ዓመት ፋይት እያደረጉ እስካሁን ድረስ ላደረሱት አያቶላህ ራሱ ክብር ይገባቸዋል። በጣም የሚያሳዝነኝ ነገር የሊቢያ ጣፈንታ እንዳይደርሳት። አሁን ሊቢያ ጋዳፊ በነበረ ሰዓት መብራት በነፃ፣ ውሃ በነፃ፣ ጤና ተቋም በነፃ፣ ሰዎች ሲያገቡ ብር ይሰጣቸዋል፣ መኪና ይሰጣቸዋል፣ ፍሪ ባንክ ብድር ብትፈልጉ ምንም አይነት ወለድ የለውም። ከዚህ ሁሉ ነው እንግዲህ አሁን ኢቭን እንኳን በነፃ ብራቸውን ከፍለው የሚያገኙበት ደረጃ ላይ አይደሉም አሁን ሊቢያኖች እንደምታውቁት። እንግዲህ አሜሪካ የምትፈልገው እሱን ነው። If someone wanted to buy a car, the government paid half the price. Unemployed people received money from the state.